ሰላም ጋይስ እንዴት ናችሁ? ዛሬ አንድ ቃል ይዤላችሁ መጥቻለሁ። ፌሚሊ። ፌሚሊ ማለት ቤተሰብ ነው ሁላችን እንደምናውቀው። ግን አንዳንድ ጊዜ ፌሚሊ ስንልም ሆም ወይ ደግሞ ቤታችን ይሆናል። ለምሳሌ ዌር ዲድ ስፔንድ ሃሊዴይ፣ አመት በዓል የተሳለፍከው። ዌር ዲድ ስፔንድ ሃሊዴይ ዩ ካን ሴይ አይ ስፔንት ኢት አት ሆም። አይ ስፔንት ኢት አት ሆም ሚንስ አይ ስፔንት ኢት ዊዝ ማይ ፌሚሊ እንደማለት። ዛሬ 5 ጥያቄዎች ይዤላችሁ መጥቻለሁ። አብረን እንመልሰዋለን። ናምበር 1 ሃው ኢዝ ፋሚሊ። ሃው ኢዝ ፋሚሊ ማለት ቤተሰብ እንዴት ነው። አንዳንድ ጊዜ ደግሞ ሃው አር ፋሚሊ እንላለን። ሃው አር ፋሚሊ። ሶ ሌትስ ዳይቭ ቱ ዘ ሪስፖንስ። እስኪ ወደ መልስ እንግባ። ሃው ኢዝ ፋሚሊ ዩ ካን ሴይ ኤቭሪዋን ኢዝ ኦኬ። ኤቭሪዋን ኢዝ ኦኬ። ኤቭሪዋን ኢዝ ግሬት ወይ ደግሞ ሁላችን ደህና ነን ለማለት ዊ ኦል አር ፋይን። ዊ ኦል አር ፋይን ማለት ይችላላችሁ። ናምበር 2 ሃው ቢግ ኢዝ ዮር ፋሚሊ። የቤተሰብክ ብዛት ስንት ነው እንደማለት። ድሮ ምን እንል ነበር? ሃው ሜኒ ፋሚሊ ሜምበርስ ዱ ዩ ሃቭ የምትለዋ ነበረች። እስኪ በችኛዋ እንተካት። ሃው ቢግ ኢዝ ዮር ፋሚሊ ኦር ሃው ላርጅ ኢዝ ዮር ፋሚሊ ማለት ይችላላችሁ። የቤተሰብ ብዛት ስንት ነው እንደማለት። መልሱን እንሂድ። ለምሳሌ 8 ከሆናችሁ ጠቅላላ ቤተሰብ we are 8 in numbers. Or you can say 6 ከሆናችሁስ we are 6 in numbers. We are 6 in numbers ማለት ይችላላችሁ። not a big deal. Number 3 how many siblings do you have? siblings የምትል ቃል እኔ siblings means brother plus sister. ወንድምና እህት ምን ላችኋለን? siblings. አባትና እናት parents. ባልና ሚስት spouse. ጠቅላላ ከሆነ ደግሞ ፋሚሊ እንላለን። ሶ how many siblings do you have? ስንት ወንድምና እህት አለ እያል ነው። መልሳችሁ I have 6 siblings. I have 8 siblings. or ወንድምና እህት የለኝም ምትሉ ከሆነ ደግሞ I haven't any sibling ማለት ይችላላችሁ። The next question, what's your birth order? What's your birth order? ከቤትህ ስንተኛ ልጅ ነህ? ከቤትሽ ስንተኛ ልጅ ነሽ ለማለት what's your birth order እንላለን። ስለዚህ የመጀመሪያ ልጅ ከሆናችሁ ምን ትላላችሁ ማለት ነው? I am the first child። ሁለተኛ I'm the second child። የመጨረሻ ከሆነስ I am the last child ማለት ይችላላችሁ።